ሰላም ጤና ይስጥልኝ የዘላዛሮስ ኢፌክት ቤተሰቦች። ብዙውን ጊዜ ሳይንስ ካነበብክ ሃይማኖትን ትክዳለህ ወይም ፍልስፍና እና እምነት አይስማሙም ሲባል እንሰማለን። ግን እውነት እነዚህ ሶስት ታላላቅ የእውቀት ዘርፎች እርስ በርስ ይቃረናሉ ወይስ አንዱ ለሌላው መቆሚያ ምርኩዝ ነው? ዛሬ በእነዚህ ጥያቄዎች ዙሪያ በጥልቀት እንመካከራለን። ብዙዎቹ ሃይማኖትና ፍልስፍናን ለማጋጨት ያለ መቃረን ሕግን ይጠቀማሉ። አንድ ነገር በአንድ ጊዜ ሀ እና ሀ ያልሆነ ሊሆን አይችልም ይላሉ። ለምሳሌ አንድ ሰው ኢትዮጵያዊ ከሆነ አፍሪካዊም አይደለም ማለት አንችልም። ምክንያቱም ኢትዮጵያዊነት በአፍሪካዊነት ውስጥ ያለ ማንነት ነው። በተመሳሳይ ፍልስፍና ጥበብን መፈለግ ከሆነ ሃይማኖት ደግሞ የዚያች ጥበብ ምንጭ የሆነውን ፈጣሪ ማመን ነው። ስለዚህ አንዱ ካለ ሌላው አይኖርም የሚለው ክርክር አመክንዮአዊ መሰረት የለውም። እነዚህ ሶስት ዘርፎች ዓለምን የሚያዩበት የራሳቸው መነጽር አላቸው። ሃይማኖት ዓለምን ማን ፈጠረው ብሎ ይጠይቃል። ፍልስፍና ደግሞ ይህ ዓለም ምንድን ነው ብሎ ይመረምራል። ሳይንስ ደግሞ ይህ ዓለም እንዴት ነው የሚሰራው በሚለው ላይ ያተኩራል። ለምሳሌ ለዘመናት ፈላስፎች ለምን ዕቃዎች ወደ መሬት ይወድቃሉ ብለው ይጠይቁ ነበረ። ሳይንስ ሲመጣ ግን በመሬት ስበት ወይም ግራቪቲ ምክንያት ነው ብሎ እንዴት የሚለውን አረጋገጠ። እዚህ ጋር ፍልስፍና ጥያቄውን ወለደች፣ ሳይንስ ደግሞ ማረጋገጫውን ሰጠ። ሳይንስ የሚያጠናው የሚታየውንና የሚዳሰሰውን ቁስ አካል ብቻ ነው። ነገር ግን ስላላየው ብቻ ረቂቅ ነገሮች የሉም አይለንም። ለምሳሌ በክፍላችን ውስጥ የሬዲዮ ሞገድ መኖሩን በዓይናችን አናይም። ነገር ግን ሬዲዮን ስንከፍተው ድምፅ ይሰማል። ሳይንስ የሚያጠናው ሬዲዮኑንና ድምፁን ነው። ነገር ግን ሞገዱን በዓይኑ ስላላየው ብቻ የለም አይልም። ሃይማኖትም እንደዚሁ ሳይንስ ሊደርስባቸው የማይችሉትን ረቂቅ እውነታዎች የሚያውቅበት የራሱ መገለጥ አለው። ሳይንስ ዕውቀት ነው። ሃይማኖት ደግሞ ያንን ዕውቀት የምንመራበት ስነ ምግባር ነው። ለምሳሌ ሳይንስ ኒውክለር ቦምብ እንዴት እንደሚሰራ ሊነግረን ይችላል። ነገር ግን ያንን ቦምብ ሰዎችን ለመጨረስ መጠቀም አለብን ወይስ የለብንም የሚለውን ጥያቄ ሊመልስ አይችልም። ዕውቀት ወይም ደግሞ ሳይንስ ያለ ርኅራኄና ያለ ስነ ምግባር ወይም ሃይማኖት መኪና ያለ ብሬክ እንደ መንዳት አደገኛ ነው። ታላቁ ሳይንቲስት አልበርት አንስታይን እንዳለው ሳይንስ ያለ ሃይማኖት ሽባ ነው፣ ሃይማኖትም ያለ ሳይንስ እውር ነው። ሳይንስ ፍልስፍናና ሃይማኖት ተቃራኒ ሳይሆኑ ተመጋጋቢ ናቸው። የኢትዮጵያዊው ፈላስፋ ወልደ ሕይወት አባባልን ለዛሬው ቆይታችን ማሳረጊያ ይሁን። ለማመን እንጂ ላለማመን ምክንያት አያስፈልግም። እናንተስ ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩኝ።
ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።